የልዑል ራስ ካሳ ኃይሉ ዳርጌ የአርበኝነትና የህይወት ዘመን ታሪክ። ትውልድና የህይወት ጉዞ። የሸዋ መኳንንት የሆኑት ልዑል ራስ ካሳ ኃይሉ ዳርጌ በሰሜን ወሎ የላሊበላ ከተማ በምትገኝበት በላስታ ወረዳ ህዳር 3 ቀን 1873 ዓ.ም ተወለዱ። ወላጅ አባታቸውም ከላስታ የገዢዎች ሐረግ የሚመዘዙት ደጃዝማች ኃይሌ ወልደ ኪሮስ ናቸው። የልዑል ራስ ካሳ እናት ወይዘሮ ተሰሜ ዳርጌ ሲሆኑ እርሳቸውም የዳግማዊ አጼ ምኒልክ አጎት የሆኑት የራስ ዳርጌ ሳህለ ሥላሴ ልጅ ናቸው። ልዑል ራስ ካሳ ኃይሉ የዳግማዊ አጼ ምኒልክ አያት የሆኑት የሸዋው ንጉሥ ሳህለ ሥላሴ የልጅ ልጅ ልጅ ናቸው። የልጅነት ዘመናቸውን የቤተ ክህነት ትምህርት እየተማሩ አድገዋል። ልዑል ራስ ካሳ በልጅነታቸው ዓለምን ጠልተው የምንኩስና ሕይወትን በመመኘት የታጨችላቸውን ልጃገረድ አልቀበልም እስከማለት ደርሰው ነበር። ሆኖም የመጀመሪያው ግሳጼ ከዳግማዊ አጼ ምኒልክ ሲደርሳቸው ምንኩስና የሚሉትን ትተው ለወግ ለማዕረግ እንዲበቁና የታጨችላቸውንም ወይዘሪት አሜን ብለው እንዲቀበሉ ተነገራቸው። ይህንን ንጉሳዊ ግሳጼ መግፋት ያልሆነላቸው ልዑል ራስ ካሳ ኃይሉ በ1895 ዓ.ም የመርሐቤቴዋን ተወላጅ ልዕልት ጽጌ ማርያም በሻህን ሊያገቡ ችለዋል። የልዕልት ጽጌ ማርያምን ድርጊት ለማስታወስ ያህል ከስልጣን የተባረሩት ልጅ ኢያሱ በልዕልት ጽጌ ማርያም ባለቤት በልዑል ራስ ካሳ ቁጥጥር ስር በነበሩበት ወቅት ልጅ ኢያሱ በሚመገበው ምግብ ላይ መርዝ ጨምሮ ሊገለው የሚችል ሰው ሊኖር ይችላል ብለው ስለሰጉ የልጅ ኢያሱ ምግብ በሙሉ በልዕልት ጽጌ ማርያም እጅ ብቻ እንዲዘጋጅ ከባለቤታቸው ጋር ተስማምተው ነበር። ልዕልት ጽጌ ማርያም ምግቡን ለማዘጋጀት ሽንኩርት ከመክተፍ ጀምሮ በእሳት ላይ ድስት ጥዶ ወጥ እስከ መስራት ድረስ ያለውን ዝግጅት በሙሉ ራሳቸው ይሰሩት ነበር። ምግቡም ከተዘጋጀ በኋላ በሳጥን ተቆልፎ ልጅ ኢያሱ ወደሚኖርበት የቤታቸው ፎቅ ውስጥ ወደሚገኘው ክፍል ይልኩታል። የዚህን ሳጥን ቁልፍ የሚይዙት ልዕልት ጽጌ ማርያምና ልጅ ኢያሱ ብቻ እንደነበሩ ተዘግቧል። ካሳ ኃይሉ በንግሥተ ነገሥታት ዘውዲቱና በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግሥት በ1902 ዓ.ም የደጃዝማችነት ማዕረግ፣ ጥቅምት 7 ቀን 1908 ዓ.ም የራስነት ማዕረግና ጥቅምት 22 ቀን 1923 ዓ.ም ደግሞ የልዑልነት ማዕረግ ማግኘት ችለዋል። ከፋሽስት ኢጣሊያ ወረራ በፊት የቤገ ምድር ገዢ ሆነው ከዱበር እስከ መተማ ያለውን ሰፊ ሀገር አስተዳድረዋል። በእርግጥም ልዑል ራስ ካሳ ክብራቸውን የጠበቁና ግርማ ሞገስ የነበራቸው በጣም የረጉና ዝምታን የሚወዱ የሀገራቸውን ባህልና አስተዳደር ጠንቅቀው የተረዱ ምክር አዋቂና ባለበሳል አእምሮ ስለነበሩ የሚሰጡት አስተያየት ሁሉ ተደማጭነትና ከፍ ያለ ዋጋ የሚሰጠው እንደነበረ ይነገራል። ስፔንሰር የተባለው ጸሐፊ ስለ ልዑሉ ሲጽፍ ልዑል ራስ ካሳ በባህሪያቸው ዝምተኛ ሲሆኑ ባለባበሳቸውም ባህላዊ ልብስ ያዘወትራሉ። ረዘም ያለ ፂማቸውን ዠርገግ አድርገው በወርቅ ክፈፎችና በአንበሳ ምስል በተሰሩ ቁልፎች ያጌጠውን ጥቁር ካባቸውን ደርበው በወርቅ ፍሬም የተሰራ የዓይን መነጽራቸውን ጣል አድርገው ሲታዩ ከሌሎቹ መኳንንቶች ሁሉ ይለያሉ በማለት ገልጿቸዋል። ልዑል ራስ ካሳ ኃይሉ 4 ወንዶችና 3 ሴት ልጆች ያፈሩ ሲሆን በዕድሜያቸውም ቅደም ተከተል አንደኛ ወንድወሰን ካሳ፣ ሁለተኛ አበራ ካሳ፣ ሶስተኛ አስፋወሰን ካሳ፣ አራተኛ አስራተ ካሳ፣ አምስተኛ ብዙነሽ ካሳ፣ ስድስተኛ ማናሃዶች ካሳና ሰባተኛ ትሰሜ ካሳ ይባላል።
ወንዶሰን ካሳ ታኅሳስ 1 ቀን 1929 ዓ.ም የወንዶሰን ካሳ ወንድሞች አበራ ካሳና አስፋወሰን ካሳ ታኅሳስ 12 ቀን እንዲሁም ራስ ምሩ ታኅሳስ 6 ቀን በፋሽስት ወታደሮች ተያዙ። ሦስቱም ወንድማማቾች ደጃዝማች አበራ ካሳ፣ ደጃዝማች አስፋወሰን ካሳና ደጃዝማች ወንዶሰን ካሳ ጠላትን በጀግንነት በመፋለም ላይ እያሉ ፋሽስት ባደረገው የሰላም ጥሪ በመታለል እጃቸውን ከሰጡ በኋላ በፋሽስት ወታደሮች የተገደሉ ናቸው። ነገር ግን ራስ ምሩና ሌላው ባላባት ታየ ጉልላት በግራዚያኒ ልዩ ትእዛዝ የጦር እስረኞች ተደርገው ታኅሳስ 26 ቀን 1929 ዓ.ም ኢጣሊያ ወደሚገኘው አሲናራ ደሴት ውስጥ ተወስደው ታስረዋል። የመጨረሻ ልጅ የሆነው አስራተ ካሳ በዚያን ጊዜ ገና ከ13 ዓመት የማይበልጥ ታዳጊ ልጅ ነበር። ደጃዝማች አበራ ካሳና ደጃዝማች አስፋወሰን ካሳ አዲስ አበባ በመሸገው የፋሽስት ጦር ላይ ከፍተኛ ውድመት አድርሰዋል። ደጃዝማች ወንዶሰን ካሳ ግን ወደ ላስታ በመሸሽ ፋሽስትን እየተዋጋ ጥራጥር የተባለው ወንዝ ላይ ደርሶ እንደተሰዋ ይነገራል። ኩልመስክ ከተማ የሚገኘው በጥርብ ድንጋይ የተሠራው ሕንፃ የደጃዝማች ወንዶሰን ካሳ መኖሪያ ቤት ወደ ትምህርት ቤት ተቀይሮ የሙሉ ሳይክል አንደኛ ደረጃ ትምህርት ቤት እንደነበረ ይነገራል። ልዑል ራስ ካሳ ኃይሉ በመሃል የሰፈረውን የልዑል ራስ ስዩም መንገሻን ጦር ለማገዝ በግምት 40 ሺህ የሚደርስ ጦራቸውን ይዘው ወደ ሰሜን ጦር ግንባር ዘምተዋል። ተንቤን ላይ የሰፈረው በልዑል ራስ ካሳ የሚመራው ጦር ከጠላት ጋር ውጊያ ሲጀምር ሌላ እርዳታ እንዳይደርስለት የጠላት ጦር አስቀድሞ የሸለቆ መተላለፊያቸውን ሁሉ ዘጋ። በልዑል ራስ ካሳ ኃይሉና በነ ልዑል ራስ ስዩም መንገሻ የሚመራው የኢትዮጵያ ሰራዊት ግን ሩቅ ለሩቅም ሆነው በመድፍ ጠላትን ይደበድቡ ነበር። የኢትዮጵያ ጦር ከመሸገበት ስፍራ እየለቀቀ ወደ መቀሌ የሚወስደውን መንገድ ይዘው በጀግንነት እየተዋጉና በሩጫ እየፎከሩ ጠላት ምሽግ ውስጥ በመግባት በጎራዴ ጠላትን ሲጨፈጭፉ ሳለ መቀሌ የመሸገው የጠላት ጦር ተስፋ ቆርጦ ስንቃቸውንና የጦር መሳሪያቸውን ጭነው ሊሸሹ ሲሉ የኢጣሊያ አውሮፕላኖች ደርሰው በጀግንነት እየተዋጋ ድልን ይጠባበቅ በነበረው በጀግናው የኢትዮጵያ ጦር ላይ በጄኔቫ ኮንቬንሽን ጥቅም ላይ እንዳይውል የተከለከለውን መርዛማ የሙስታርድ ጋዝ እንደ ዝናብ ያለማቋረጥ በኢትዮጵያ ሰራዊትና በቀይ መስቀል አምቡላንሶችና ሆስፒታሎች ላይ ሳይቀር እየተመላለሱ አርከፈከፉበት። ጀግናው የኢትዮጵያ ሰራዊት ግን ያ ሁሉ የሙስታርድ ጋዝ የቦምብ ዝናብ ያለማቋረጥ እየዘነበበት ለ3 ቀንና ለ3 ሌሊት ጠላትን ፊት ለፊት እየተጋፈጠ ይዋጋ ነበር። የልዑል ራስ ካሳ ኃይሉ የመጨረሻ የሕይወት ዘመን ልዑል ራስ ካሳ በሕይወት ዘመናቸው 12 የተለያዩ መጽሐፍትንና በተጨማሪም የአማርኛ፣ የእንግሊዝኛ፣ የፈረንሳይኛና የአረብኛ የንግግር መማሪያ መጽሐፍትን ጽፈዋል። በ1928 ዓመተ ምህረት ልዑል ራስ ካሳ ለድሃ ታካሚዎች የሚውል ሕንፃ በሆስፒታሉ ግቢ እንዲሰራ በማሰብ በወቅቱ በነበረው ገንዘብ ከራሳቸው 10 ማሪያ ትሬዛ እርዳታ በመስጠት ለድሃ ታካሚዎች የሚውል ሕንፃ
በሆስፒታሉ ግቢ እንዲሰራ አድርገዋል። ልዑል ራስ ካሳ ኃይሉ ጥልቅ ሃይማኖተኛ ሰው ስለነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክህነት መቀበላቸው ካላቸው ክብር ሁሉ የበለጠ አድርገው ይመለከቱት ነበር። ልዑል ራስ ካሳ በ1951 ዓ.ም በተወለዱ በ78 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቀብር ሥነ ሥርዓታቸውም በደብረ ሊባኖስ ገዳም ተፈጽሟል።